ብዙ ውድመት ያስከተለው የሰሜኑ ጦርነት ጥሎት የሄደው ጠባሳ ሳይሽር የእናቶች እንባ ሳይደርቅ ዛሬም ጦርነት መደገሱ ተሰምቷል። ያለፈው እልቂት ያስከተለው ሞት ሳይረሳ ሐዘኑ ሳይደበዝዝ ከመርዶ ያልተጽናኑ በበዙበት ዳግም ሞት፣ ዳግም ሐዘን፣ ዳግም ውድመት ሊሆን በትግራይ ክልል የጦርነት ወሬ ማንዣበብ ከጀመረ ሰነባብቷል። በዚህ ወጣቶች ጦርነት አንፈልግም ሞት ይበቃናል የሚል የምሬት ድምጽ ሲያሰሙ፣ በዚያ ደግሞ በአፋር ክልል ጥቃት መፈጸሙ እየተሰማ በክልሉ ያለው ሰላም አጣብቂኝ ውስጥ መግባቱ ሲሰማ ቆይቷል። በትናንትናው ዕለት ግን የተፈራው ነገር ደርሷል። በክልሉ ዳግም ጦርነት እንዳይነሳ እየተፈራ ባለበት ሰዓት አስደንጋጭ መረጃ ተሰምቷል። ህወሓት የኢትዮጵያ መንግስት የድሮን ጥቃት እንደፈጸመ ሲናገር፣ የትግራይ ክልል ጊዜያዊ አስተዳደር ደግሞ ስለ ሁኔታው መግለጫ አውጥቷል። ለመሆኑ በትግራይ ክልል እየሆነ ያለው ምንድን ነው? ውዝግብ የፈጠረው የሰላም ሁኔታስ ምን ይመስላል? ህወሓት የሰጠው አስደንጋጭ መረጃስ ምን ይላል? ሁሉንም በዝርዝር እንነግራችኋለን። ሰላም በያላችሁበት ለእናንተ ይሁን ውድ የሰርክቲዩብ ቤተሰቦች። ሰርክቲዩብ ወቅታዊ መረጃዎችን ወደ እናንተ የሚያደርስ ቻናል ነው። በዛሬው መሰናዶ ስለ ትግራይ ክልል የተሰማውን ያልተጠበቀ መረጃ ወደ እናንተ እናደርሳለን። እናንተም ቻናሉን ሰብስክራይብ በማድረግ ቤተሰብ እየሆናችሁ ቪዲዮውን ላይክ እና ሼር በማድረግ አብራችሁን ቆዩ። በአፋር ክልል ጥቃት ተፈጽሟል የሚል ዜና ከተሰማ በኋላ በትግራይ ክልል ዳግም ጦርነት እንዳይቀሰቀስ ሲፈራ ቆይቷል። ይሁን እንጂ ዛሬ የተሰማው ዜና የተፈራው መድረሱን የሚጠቁም ሆኗል። ህዝባዊ ወያኔ ሓርነት ትግራይ ህወሓት የኢትዮጵያ መንግስት የድሮን ጥቃት በመፈጸም በትግራይ ኃይሎች አባላት ላይ ጉዳት ማድረሱን ገልጿል። ህወሓት ማምሻውን ባወጣው መግለጫ የትግራይ ክልል ከአፋር ጋር በሚዋሰንበት አካባቢ አርብ ጥቅምት 28 ቀን 2018 ዓ.ም ስለተፈጸመው የድሮን ጥቃት ዝርዝሩን ባይገልጽም ጉዳት መድረሱን አመላክቷል። ይህ የድሮን ጥቃት በአካባቢው በነበሩ የትግራይ ሰራዊት አባላትና ነዋሪዎች ላይ ጉዳት አድርሷል ያለው መግለጫው፣ ይህ የድሮን ድብደባ የፕሪቶሪያ ስምምነትን ሙሉ በሙሉ የጣሰና የከፋ አደጋ ውስጥ የከተተ ነው ብሏል። አንድ ስማቸው እንዳይገለጽ የጠየቁ የህወሓት ከፍተኛ ወታደራዊ ባለስልጣን ለቢቢሲ እንደተናገሩት በሰው አልባ አውሮፕላን ጥቃቱ የተፈጸመው ከሌሊቱ 9 ሰዓት አካባቢ ነው ብለዋል። ባለስልጣኑ ጥቃቱ የተፈጸመው በትግራይና በአፋር ክልል አዋሳኝ አካባቢ በሚገኝ ሚልካ በሚባል ወታደራዊ ካምፕ ላይ መሆኑንም ጨምረው ተናግረዋል። ህወሓት በመግለጫው በኃይሎቹ ላይ ጉዳት መድረሱን ብቻ የጠቀሰ ሲሆን ወታደራዊ ባለስልጣኑ ግን አነስተኛ ያሉት ጉዳት መድረሱን ተናግረዋል። ቢቢሲ ጥቃቱን በተመለከተ ከኢትዮጵያ የመከላከያ ሰራዊት እንዲሁም ከፌዴራል መንግስት ኮሚኒኬሽን ጉዳዮች አገልግሎት በስልክና በጽሁፍ መልእክት አስተያየት ለማግኘት ቢሞክርም ምላሽ እንዳላገኘ ተናግሯል። ህወሓት ባወጣው መግለጫ በትግራይ ክልል ሞትና ስቃይ የሚረካው የኢትዮጵያ መንግስት የፕሪቶሪያ ስምምነትን ወደ መጣስ ተሸጋግሯል በማለት ዓለም አቀፉ ማህበረሰብ ተጨማሪ ደም መፍሰስ እንዳይመጣ የበኩሉን ይወጣ ሲልም ጠይቋል። ይህ የድሮን ጥቃት በትግራይ ኃይሎች ካምፕ ላይ መድረሱ የተሰማው የአፋር ክልል የትግራይ ክልል ኃይሎች ወደ 15 ኪሎ ሜትር ዘልቀው በመግባት ጥቃት መፈጸማቸውን በመግለጽ ከከሰሰ በኋላ ነው። የትግራይ ክልል ሰላምና ጸጥታ ቢሮ በበኩሉ የከፈትነው ጥቃትም ሆነ የተቆጣጠርነው መሬት የለም ሲል ውንጀላውን አስተባብሏል። የአፋር ክልል በበኩሉ በጥቃቱ በአካባቢው የሚኖሩ ማህበረሰቦች መፈናቀላቸውን ተናግሯል። በሰሜን ኢትዮጵያ ለ2 ዓመታት የዘለቀውን ደም አፋሳሽ ጦርነት ያስቆመው የፕሪቶሪያው ስምምነት ከተፈረመ 3ኛ ዓመቱን ይዟል። ከህጋዊ ፓርቲነት የተሰረዘው ህወሓት አርብ ጥቅምት 28 ቀን 2018 ዓ.ም ባወጣው መግለጫ የኢትዮጵያ መንግስት የፕሪቶሪያን ስምምነት በመጣስ ጥቅምት 28 ማለዳ የድሮን ጥቃት ፈጽሟል ሲል ከሷል። የአፋር ክልል መንግስት የህወሓት ቡድን ሲል የጠራው ኃይል በክልሉ ዞን 2 መጋሌ ወረዳ ውስጥ በምትገኘው ቶንሳ ቀበሌ ላይ የከባድ መሳሪያ ተኩስ መክፈቱን በመግለጽ የከሰሰው ረቡዕ ጥቅምት 26 ቀን 2018 ዓ.ም ምሽት ባወጣው መግለጫ ነበር። የትግራይ ክልል ጊዜያዊ አስተዳደር በበኩሉ ሐሙስ ጥቅምት 27 ቀን 2018 ባወጣው መግለጫ ላይ የትግራይ ክልል ኃይሎች ወደ አፋር ክልል ዘልቀው ጥቃት ፈጽመዋል መባሉን አስተባብሏል። የአፋር ክልል ይህንኑ በተመለከተ ያወጣው መግለጫ መሰረተ ቢስ ሲል ያጣጣለው ጊዜያዊ አስተዳደሩ በትግራይ በኩል የሚፈጠር ሁከትም ይሁን አለመረጋጋት እንዲኖር በፍጹም እንደማይፈልግ ጨምሮ ገልጿል። የመጋሌ ወረዳ ዋና አስተዳዳሪ የሆኑት አቶ አብዱ ሼክ በራህ ኡስማን ለቢቢሲ የትግራይ ኃይሎች በሞርታርና በዙ 23 ከባድ መሳሪያዎች ተኩስ መክፈታቸውን የአካባቢው ነዋሪ
ነዋሪም ደንግጦ መሸሹን ተናግረዋል። አስተዳዳሪው ከአካባቢው የሸሸ ማህበረሰብ ቁጥር ምን ያህል እንደሆነ አልተናገሩም። ከቅርብ ጊዜ ወዲህ ህወሓትና የፌዴራል መንግስት አንዳቸው ሌላቸውን የፕሪቶሪያው ስምምነት በመጣስ ሲካሰሱ ቆይተዋል። ሰኞ ጥቅምት 24 ቀን 2018 ዓ.ም ከ5 ዓመት በፊት በትግራይ ውስጥ በነበረው የሀገሪቱ ጦር ሰሜን እዝ ላይ የተፈጸመውን ጥቃት ለመዘከር ለተሰበሰቡ ከፍተኛ ወታደራዊ መኮንኖች የሀገሪቱ ሰራዊት ኢታማዦር ሹም ባደረጉት ንግግር ህወሓት የፕሪቶሪያውን ስምምነት የሚጥሱ ተደጋጋሚ ተግባራት ፈጽሟል ሲል ከሰው ነበር። ህወሓት ከፕሪቶሪያው ስምምነት በኋላ የሰራቸው ትንኮሳዎች፣ ስራዎችና ሴራዎች ወደ ጦርነት ለመግባት በቂ ናቸው፣ ከበቂም በላይ ነበሩ በማለት ምክንያቶቻቸውን ዘርዝረዋል። የትግራይ ክልል ጊዜያዊ አስተዳደር በበኩሉ ሐሙስ ጥቅምት 27 ቀን 2018 ዓ.ም ባወጣው መግለጫ ላይ የትግራይ ክልል ኃይሎች ወደ አፋር ክልል ዘልቀው ጥቃት ፈጽመዋል መባሉን አስተባብሏል። በፌዴራል መንግስት በኩል የፕሪቶሪያ ውል በአግባቡ ባለመፈጸሙ ሰላማዊ ሂደቱንና መተማመንን ከመጉዳቱ አልፎ የህዝባችንን መከራና ስቃይ እንዲቀጥል የሚያደርግ ሲሆን በውጤቱም ሰላማዊውን ፖለቲካዊ ትግል የሚያናጋ መሆኑ ግልጽ ነው ብሏል። ይህ ደግሞ የኢትዮጵያና የአካባቢውን ሰላም የሚያናጋና ያልተፈለገ ዳግም ጥፋት የሚያስከትል የጥፋት መንገድ ነው ብሏል። ስለሆነም የፕሪቶሪያ ውል ያለመዘግየት እንዲፈጸም፣ የትግራይ ህገ መንግስታዊ ወሰን እንዲረጋገጥና ህዝባችን ደህንነቱ ተጠብቆ ወደ ቀዬው እንዲመለስ እንዲደረግ እንዲሁም በግዳጅ ትግራይን ለማዳከም የሚደረገው እንቅስቃሴ ታርሞ በተረጋጋ መንገድ ወደ ውይይትና መፍትሄ እንድንገባ የትግራይ ጊዜያዊ አስተዳደር በድጋሚ ጥሪ አቅርቧል ብሏል። በሌላ በኩል የሚታዩትን ችግሮች እንደ እድል በመጠቀም የውስጥ ችግራችንን እንዲወሳሰብ ትግራይ ዳግም የጦርነት ሜዳ እንድትሆን ለማድረግ ሆን ተብሎም ሆነ ባለማወቅ የሚደረጉ እንቅስቃሴዎች የትግራይና ህዝባዊ መሰረታዊ ጥቅምና ደህንነትን በአጠቃላይ የሚጎዳ ተግባር ነው ብሏል። ስለዚህም አንዱንም ይሁን ሌላውን እየደገፉና እያበረታቱ ትግራይን የጦር ሜዳ ለማድረግ የምትጥሩ አካላት የተለያዩ ምክንያቶችን በመጠቀም በውስጣችን ጥርጣሬ እንዲሰፍን የምትሰሩና ትዕዛዝ ተቀባዮች የሆናችሁ አካላት ከድርጊታችሁ እንድትቆጠቡ የትግራይ ጊዜያዊ አስተዳደር በጥብቅ ያሳስባል ብሏል። የትግራይ ችግር በዘላቂነት የሚፈታው በትግራይና በትግራዋይ ነው የሚል ጽኑ እምነት ያለው የትግራይ ጊዜያዊ አስተዳደር በውስጣዊ ፖለቲካዊ ችግር የሀሳብ ልዩነት መፈጠሩ መደበኛ መሆኑን ከግምት ውስጥ በማስገባት ችግራችንን በውይይትና በመግባባት ለመፍታት ያለውን ቁርጠኝነት እያረጋገጠ ልዩነት ያለው የታጠቀ ይሁን ያልታጠቀ ሁሉም አካል ከውይይትና ከመግባባት ውጪ ትግራይን የሚጠቅም ሌላ መፍትሄ እንደሌለ ይገነዘባል ብሏል። ኃይልና ህይወትን በመክፈል የሚለወጥ ሁኔታ አይኖርም። አሁንም ቢሆን ዘላቂ ደህንነትና ቋሚ ሰላም በታማኒነት የሚረጋገጠው የፕሪቶሪያ ውልን አጥብቆ በመፈጸም መሆኑን የትግራይ ጊዜያዊ አስተዳደር በጽኑ ያምናል ያለው ጊዜያዊ አስተዳደሩ ስለሆነም ከፌዴራል መንግስት ጋር ያለንን ግንኙነት ለማጠናከርና የፕሪቶሪያውን ውል ያለመዘግየት ለመፈጸም ዝግጁነቱን በድጋሚ አረጋግጧል። በመጨረሻም መላው የትግራይ ህዝብ በውስጥም ሆነ በውጭ አሁን የተገኘውን አንጻራዊ ሰላም ለመጠበቅና ለማጠናከር እንዲሁም ብሔራዊ ደህንነትን ለማደላደል እንዲታገል በማሳሰብ በዚህና በዛ በሚበተን ወሬ ከትግራይ ጦርነት ተጠቃሚ ነን ብለው እንቅልፍ የሚያጡ ወረኞች በሚፈጠረው አለመረጋጋት ሳይረበሹ ተረጋግተው በዕለታዊ ስራቸው ላይ ትኩረት እንዲያደርጉ ለህዝቡ ጥሪ አቅርበዋል። የትግራይ ጦርነትን ያስቆመው የፕሪቶሪያው ስምምነት የተፈረመው ጥቅምት 23 ቀን 2015 ዓ.ም ነበር። ባለፉት ወራት በፌዴራል መንግስቱ ባለስልጣናትና በህወሓት መሪዎች መካከል የሚካሄደው መካሰስ ዳግም ግጭት እንዳያስከትል ስጋት ፈጥሯል። ውድ የሰርክ ቲዩብ ቤተሰቦች ወቅታዊ መረጃዎችን የያዘውን የዛሬውን መሰናዶ በዚያ በቃን። ዳግም በሌሎች ወቅታዊ መሰናዶዎች እስክንገናኝ አብራችሁን ስለቆያችሁ እያመሰገንን በያላችሁበት ሰላም ተመኘን።